ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ። እንግዲህ ዛሬ አንድ የምነግራችሁ ነገር ምንድን ነው፣ ስለ ስውሯ ማርያም የተለያዩ ሚዲያዎች ላይ በተለይ ፌስቡክ ላይ የተለያዩ እንትኖች የተለያዩ ምስክርነቶች ሲተላለፍ እናያለን ማለት ነው። እንደገና ዩቲዩብ ላይም ሲተላለፍ እናያለን ማለት ነው። እንግዲህ ስውሯ ማርያም በጣም የሚገርም ተአምር የሚገርም ታሪክ ነው ያላት ማለት ነው። እኔም እንደ አጋጣሚ ሆኖ በጣም ባላሰብኩት መንገድ ከቦታው ላይ ተገኝቼ ይሄንን አስገራሚ እና ድንቅ ታምር አይቻለሁ ማለት ነው። እና ምንድነው ስውሯ ማርያም እንግዲህ በሰሜን ሸዋ እንትን ውስጥ ነው የምትገኘው፣ ክልል ውስጥ ነው የምትገኘው ማለት ነው። እና ምንድነው ከአዲስ አበባ ወደ ደብረ ብርሃን ወይም ደግሞ ወደ ደሴ መስመር በምትሄዱበት ጊዜ ጫጫ የምትባል ከተማ አለች። እሷን ትንሽ አለፍ እንዳላችሁ ወደ ቀኝ መታጠፊያ መንገድ አለ። በዛ ታጥፋችሁ ነው የምትገኘው ማለት ነው። እና በጣም የሚገርመው እኔ እንደ አጋጣሚ ሄጄ በጣም ባላሰብኩት መንገድ ሚዲያ ላይ በማያስ ሰዓት ለመሄድ እና ለማየት በጣም ነበር የምጓጓው እና እንደ አጋጣሚ ሆኖ በጣም ባላሰብኩት እና ሄዳለሁ ባላልኩት ምክንያት ሄጄ እዛ ለ7 ቀን ቆይቼ ነበር ማለት ነው። እና በጣም ነው የሚገርመው። በቃ ሰው ያለው እዛ በተለያየ ምክንያት መጥተው ተፈውሰው የሚናገሩት ታሪክ እዛ ስትሄዱ በቃ ሐኪም ቤት ራሱ መሄድ አያስፈልገኝም። ለምንድን ነው ሐኪም ቤት የሆነ በሽታ ሲከሰትብኝ ሐኪም ቤት ለምንድን ነው የምሄደው? ለምንስ መድኃኒት እጠቀማለሁ? የሚለውን ሀሳብ ያሳስባችኋል ማለት ነው። እና እዛ ምንድነው ገዳሙ በቆየሁበት ሰዓት ጠዋት 12 ሰዓት ጸሎት ይደረጋል። እንደገና ደግሞ ቀን 6 ሰዓት ላይ ይካሄዳል ማለት ነው። እንደገና ደግሞ ማታ 11 ሰዓት ላይ ማታ 3 ሰዓት ላይ 9 ሰዓት ላይ እንትኖች ጸሎት ይካሄዳል ማለት ነው። እና ልክ ምሳ ሰዓት አካባቢና ማታ ላይ እንትን ምስክርነቶች ይነገራሉ ማለት ነው። እና ምስክርነት ሲነገር በጣም የሚገርማችሁ ነገር ምንድነው፣ በካንሰር በሽታ ተይዘው በቃ መድኃኒት እየተጠቀሙ ያሉ፣ በስኳር በሽታ ተይዘው፣ በደም ግፊት፣ በአስም ተይዘው፣ በኤችአይቪ ኤድስ የተጠቁ በመድኃኒት እየተጠቀሙ ያሉ ሰዎች በጣም እዛ ምስክርነታቸውን ሲናገሩ እና መድኃኒቱ በቃ እዛ በቀን ነው መድኃኒት እዛ እንትን ላይ መድረኩ ላይ መድኃኒታቸውን እየመጡ እያስረከቡ ያ መድኃኒት የሚቃጠለው ማለት ነው። እና በጣም ነው የሚገርመው። ኢቭን እሱ ብቻ ሳይሆን የተለያየ እምነት ያላቸው ሰዎችም በተለያየ በሽታ ተይዘው እዛ እየመጡ እያመኑ እየመጡ ጸበል እየተጸበሉ እምነት እየተጠቀሙ እየዳኑ ሃይማኖታቸውንም እየቀየሩ ያየሁበት አለ ማለት ነው። እና ምንድነው ገዳሙ ላይ የሚሰጠው ያው ጸበል አለ። ጸበል መጠመቅ መጠጣት ይቻላል። እንደገና እምነት አለ፣ የቅቤ እምነት ይሰጣል ማለት ነው። ያንን የቅቤ እምነት ይዞ መምጣት ይቻላል። እንደገና የቅቤ እምነቱን ደግሞ ለህፃናት ከሆነ በጾም እንትን ማለት ይቻላል፣ መቀባት ወይም ደግሞ መስጠት ይቻላል ማለት ነው። አዋቂዎች ከሆኑ ግን በጾም እንዲጠቀሙት አይፈቀድም። ከዛ ውጪ የቅቤ እምነቱን በምንጠቀምበት ሰዓት ቡና እና አልኮል ለ24 ሰዓት አንጠቀምም፣ ያንን ከተጠቀምን ማለት ነው። እና በጣም ገራሚ ነው። እኔ እንጃ ብቻ መግለጽ በጣም ይከብደኛል። እና የሚገርማችሁ እምነቱን ይዤ መጣሁኝ። የቅቤ እምነቱን ጸበል፣ የአፈር እምነትም ነበረ፣ እሱንም ይዤ መጣሁና እዚህ ከመጣሁ በኋላ በጣም የሚገርመው ነገር የሆነ ሰው ባለቤቱ በካንሰር በሽታ ታማበት የማህፀን ካንሰር ነው እና ያንን እምነቱን የቅቤ እምነቱን እና የአፈር እምነት ትንሽ ነበረኝ። እንደገና ደግሞ ሰሚነሽ ኪዳነ ምህረት እዛው ሰሜን ሸዋ አካባቢ የምትገኝ ናት እሷም። ከዛም ያመጣሁት እዛ ደግሞ የማር እምነት ይሰጣል ማለት ነው። እሱን አድርጌ ሰጠሁት። በጣም የሚገርመው ነገር ግን ያንን ከወሰደች በኋላ እንደ ተሻላትና በጣም ለውጥ እንዳላት
ነገረኝ። እንደገና እንዲሁም ሁለት ሰዎች የተለያየ በሽታ ያማቸው ነበረ እና እነሱም ያንን እንድሰጣቸው ጠየቁኝ። ያንን ከሰጧቸው በኋላ እንግዲህ ያው ተሽሏቸው ተፈውሰው በገዳሙ አካውንት መባም ሰጥተዋል ማለት ነው። እና በጣም ነው የሚገርመኝ። እኔ የሆነ ነገር በሚጨንቀኝ ሰዓት ወይም ደግሞ የሆነ ነገር በሚያጋጥመኝ ሰዓት እናቴ ስውሯ ማርያም በቃ የሆነ በቃ ስዕል አድነው አለኝ። ያን ስዕል አድነው ስር ሆኜ ከነገርኳት በቃ ያ ነገር በማግስቱ ወይም ደግሞ ከተወሰነ ጊዜ በኋላ አይኖርም ማለት ነው፣ ይጠፋል ማለት ነው። እና በጣም የሚደንቅ ታምር ነው። ይሄንን ታምር ያላያችሁ በቻላችሁት መጠን ሄዳችሁ ደጇን ለመርገጥ፣ ጸበል ለመጸበል፣ እንደገና የቅቤ እምነቷን ለመጠቀም ስዕል አድነውን ገዝታችሁ በቦርሳችሁ እና በቤታችሁ ለማስቀመጥ ሞክሩ። በጣም በውስጣችሁ ያለው የተሰወረው የተደበቀው ችግራችሁ ይፈታላችኋል ማለት ነው። ለእመቤቴ ነግራችኋት የማይፈታ ወይም ደግሞ የማይፈወስ ምንም አይነት ችግር የለም ማለት ነው። ይሄን 100% ሆኜ በራሴ ገልጻለሁ ማለት ነው። ኢቭን ሐኪም ቤት ራሱ ከእንግዲህ እንዲያውም ቤቴ ቅድስት ድንግል ማርያም በእውነት ምንም አይነት እንደዚህ አይነት መድኃኒቶችን የተለያዩ በሽታዎች ሲከሰቱ ላለመጠቀም በራሴም ወስኛለሁ ማለት ነው። እናቴ ድንግል ማርያም ከዚህ በጣም ብዙ ትምህርት ወስጃለሁ። አይድንም የተባለ ሰው ሁሉ መጥቶ እዛ ቦታ ላይ ጸበሉን ሲጸበል የቅቤ እምነቱን በሚወስድበት ሰዓት እንደ ዳነ ምስክርነት ሲሰጥ በኤችአይቪ ኤድስ ዘላለም መድኃኒታቸውን ተቀብለው መድኃኒት እየወሰዱ ያሉ የስኳር በሽታ ከፍተኛ ደረጃ ላይ ደርሰው እየወሰዱ ያሉ ኢቭን የኩላሊት በሽታ የኩላሊት ንቅለ ተከላ ሊደረግላቸው ብር ሁሉ ተሰብስቦላቸው በዛ ላይ ያሉ ሰዎች እመቤቴ ሄጄ ልንገራት ብለው መጥተው ተፈውሰው ሁሉ ብሩን እስከ ማስገባት ድረስ ሲደርሱ አይቻለሁ ማለት ነው። እንግዲህ ውድ ተመልካቾቻቼ ይህንን ተአምር ለማየት እመቤቴ ትፍቀድላችሁ፣ በውስጣችሁ ያለውን ችግር ትፍታላችሁ፣ ለደጇ ታብቃችሁ፣ ጸበሏን ለመጸበል የቅቤ እምነቷን በእጃችሁ ለመቀበል ደጇ ሄዳችሁ ጸሎት አድርጋችሁ ለመምጣት እናቴ ቅድስት ድንግል ማርያም ስውሯ ማርያም ትፍቀድላችሁ፣ ችግራችሁ ሁሉ ይፈታላችሁ፣ ተአምሯን ለማየት ያብቃችሁ እላለሁ ማለት ነው። በጣም አመሰግናለሁ። እኔ በጣም ማለት ርራይዋ ሰው መቼም ያው ከሰው ላይ ስተት አይጠፋም። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። ግን ያን ሁሉ ሳይታሰብ የእመቤቴ ተአምር ደጇ ብቻ በመርገጥ ሄዳችሁ ያንን ተአምር ሰምቶ በመምጣት ጸበሏን በመጸበል ቅቤ እምነቷን በመጠቀም ብቻ ያን ሁሉ ኃጢአት ሳትመለከት እመቤቴ ቅድስት ድንግል ማርያም ምሕረት እንደምታወርድ ነው የተመለከትኩት ማለት ነው። እንግዲህ ውድ ተመልካቾቼ እናንተንም ለዚህ ጸጋ ታብቃችሁ እላለሁ። በጣም አመሰግናለሁ። ይህንን ቃል በቃል የሚለውን ዩቲዩብ ላይክ፣ ሼር፣ ኮመንትም እየሰጣችሁ እንደገና መጠየቅ የምትፈልጉት እንትንም ካለ ስለ ስውሯ ማርያም መጠየቅ የምትፈልጉ መረጃ ካላችሁ ማለት ነው ኮመንት ላይ መጥቀስ ትችላላችሁ። የኔን ዩቲዩብ ሰብስክራይብ እያደረጋችሁ ውድ ደንበኞቼ በጣም አመሰግናለሁ። እናቴ ቅድስት ድንግል ማርያም ሀሳባችሁን ሁሉ ትሙላላችሁ። የተሰወረባችሁ ነገር ካለ እናቴ ቅድስት ድንግል ማርያም ትፍታላችሁ። በጣም ነው የማመሰግነው። ወዳችኋለሁ። ባይ ባይ።